ጋይስ አራንከና ጃኔኒ ፊ ሜሪኒ ባይቱ ወደስ ጀቱ ዱጋ ዱበቹ ፊ እርዩማ ጀቹን አከሲ አካይሴት ነጋምኔ ካከሲ እንደበሬ ፊ ሙጫላ ዋይ ሙጫላ መባጉን ገሩ አንገ ከናገሪ ነምቡኔ አርሜላ መራ አብሬሽን ደብሱፊ ለነገሩ ማለት ለቤቱ ነምኒ ተኮ ጋፋ እንሲን ኢሴዴሞ ሄዱ ተኮ ሲኒናፍሳ ያው ጃለለ ሲጀል ቀባቲ ከናፍዩ ኢናፉ ቀብዲ ማፊናፍተን ጀድናቲ እንሶብዲ ኡልፈሚቲ አከል ፈንታኔ ስርግጠኛ ነው ቤክና ገሩ ኡልፈታቱ ሲሞ ሲፈታው ሲንጀነሽ ያብፍቲ ሩታ ትችላለሽ እናት አይዞ በርቺ እንግዲህ ቡዜን ኩኬራ ካስቴ ከለሳ የወንድም ራስ ላይ ወረጀቴ ሰዩፊ ሰሙ ረቢና መራህ ቀቡ ጀደኒ ዱጋድበቹ ፈንዱ ህልፋቴ ለኔ ሳዩኒ ሩታ ኮላ ማንኛውም ሉሊ ፎበለይሳ yokan obboletti dabalu keetiif nuti siif gammanneerra ያለን የሚመጣ ኮሆ እያገላደ ጨምሮ አባ ተመቸ ሁሉ ነገር ነው ጨምሮ ኳላ እና ለሰማ ይመቻል እዚህ ጋር እኮ ይመቸው ተመቸ እና እንግዲህ ይመቸው ሩታን ብደርቤት እኮ ይመችታል ዛሬ ተነስቶባት ታምጃኛለች ዛሬ ትመታኛለች ጋይስ ምን አርጋታል እንደፈረደበት እንዴ ፕራንክ አርጋት ይሆናል እኮ አረ መናስ ወይኔ ቆይኔ ማኒ ካልሰራውለት እግዚአብሔር እንደሚለው ሩታ ሁለተኛ ልጅን ይጋር የምትታረሰው ስትል አንቺ ነሽ ምትበይው ላታበያት ነው አልኳት ከዛ ይኸው ገላለ የሳክሾ ገላለ ያንተማም ተው እንዴት ናችሁ ጎበዝ ናት በዛ ላይ የኔ ፍቅር የኔ ማር የምንትነስሱ እንዴት ነው ሩታዬ እርግዝና አዲስ እርግዝና እንዴት እያደረገች አሁን እንኳን አዲስ አይደለም አሪፍ ነው ከመጀመሪያው ይሄኛው ይሻላል ይሄኛው ሴት ማስመሰል የመጀመሪያው ትንሽ ከባድ ነው ይሄው ጎረምሳ በጦጣ ያወጣው ወንድ ስለሆነ ይላል አላውቅም አይ መጫወት ዛሬ በዓል ነው መተኛ ታውቂያለሽ ገና እኮ እኔ አንቺን ደስታዬን ልግለጽ ስላላገኘሽ በስልክ ብቻ ስለሆነ ያወራሽ ደስታዬን ልግለጽ ብዬሽ ጸው ቤት አልገባሁም ምናምን ገና ደግሞ ቤት የሚሰራው ስራ ምናምን አይ ቲንክ ሳይሽ ብዙ ነገር ያጋባደሽ አዎ በጣም ነው ያሳው በጣም እኮ የዳቦ ሽታ የእንጀራው ሽታ ነፍሴ እኮ ነሽ እግዚአብሔር አፈሳር ለሚባለው እኮ አራሳ ነው የሰውዬ አፈሳርና አራሳ በአንዴ ያገኘ ሰው ነው አብሽ እኮ ነው ከንዱ ከዝም ብሎ የእንድነው ይባለው የለበሰው እኮ ሲሞቱ ያውቁታል ይባላል አንዴ ካመለጣ አይለቅም ያው ነገር እንዲህ ነው በጣም ነው የሚያምረው ልብስሽ ማርሚ ቴንክ ዩ በደንብ ላሳያችሁ አንዴ ኮን ነው በጣም ነው የሚያምረው ያምራል በጣም ከልጅ ጋር ነው በጣም ነው የሚያምረው ሰከናለሁ አንቺ እኮ ቢያንስ እንደ በዛብሽ ሲጀመር ውብ እንዳንቺ ጸባይ ከልጅ ጋር ደግሞ አንድ አይነት ሙድ ሲል አየሁት እንዴ በጣም ነው የሚያምረው እንዴት ነው ያምራል ለዚህ ክብር ያብቃችሁ ነው የሚባለው ስማ እህት እየመጣችልህ ነው ሉሌ ጎረምሳው አዳምጣ ነው ማሰጥ ነው ቀልድ እንደሆነ ታየ የእውነት የኔ ፍቅር የኔ እህት የኔ ቆንጆ የኔ መልካም በጣም ነው ደስ ያለኝ በጣም እግዚአብሔር ነገር ፈቅዶ ዛሬ ላይ እንዲህ እንድናወራ ስላደረገን ደስ ያለኝ ምክንያት ይኖረዋል አንድ ያለ ምንም ነገር አይፈጠርም ባይዘው እና በዚህ አጋጣሚ ለማንም መልስም አስተያየትም መስጠት አይጠበቅብሽ አንቺ ለምታሳድጊው አንቺ ለምትኖሪ ህይወት ማንም ከኛ ጨምሮ አይመለከተንም እንደ እህት ላወራሽ አዋይሽ የምችለው ነገር ነው እንጂ በአንቺ ህይወት ነገሮች ይሄን ወስኚ ይሄን አድርጊ ማለት አንችልም ይሄ ነገር ነው አንቺም እንዳትርቂ ከነገሮች ልታሽለ ወደ ሌላ ቦታ እንዳትሸሺ ይሄ ነገር ነው የሚገድብሽ ይሄ ነገር ይዝሻል ብዬ አስባለሁ ስለዚህ እሱንም ልቡን መልሶት ፈጣሪ ወደ ቤቱ ወደ ቀልቡ እንዲመለስ እንግዲህ በቻልነው አቅም እንጸልያለን
እንዴት ነው የበዓሉስ ድባብ? የበዓሉስ ድባብ እንዴት ነው? ሉሊ እኮ አያስቸግርም። የበዓሉ ድባብ አሪፍ ነው እውነት ለመናገር። አቤት ነገር ይታየኛል። ነገ ቀውጢ ነው። በቃ ፋ ነው የምንለው እዚህ ነው አብረን የምናሳልፈው ሰብሰብ ብለን የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ፣ እምሬ ነው። ቆራጥነቷን በጣም ነው የምወድላትና አሁን ሩታ ትመጣለች ያለውን ነገር እውነት በሷ ፊት በስነ ስርዓት ትጠይቂያታለሽ። እኔ ኮንኩኝ እውነት ይሄንን ሐሳብ ይሄንን አድርጌው ከሆነ አልፈልግም። ምንም ነው የማልፈልገው። በቃ ምንም አልፈልግም። እሺ፣ ስለዚህ ምንም ፈልጊው። በቃ ልረጋጋበት፣ ላስብበት። እኔ ፍቅር ጥያቄ ጠየቁሽ እንዴ? ምንድን ነው የምታስቢበት እንዴ? ተረጋጊ እንጂ ይኸው እየመጣችልሽ ነው፣ ከርቀት እየመጣችልሽ ነው። ያለውን ነገር ከራሷ እንደው ትሰሚያለሽ። ተገቢ አይደለም። ምን ብዬ ነው እሷ የምጠይቃት እንዴ? እኔ ይኸው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክሪ ያለውን ነገር በደንብ። ሰው ልጅ እኮ እኔ እሷን ፊት ማንብበት ሰዓት የለኝም። አብርሃም መሄድ አለብኝ። በቃ እሷን መጣ አይጠበቅብህም። ተረጋጊ። ግራ እየገባሽ ነው የምትልሽ ነገር ፈልግ። እንዴት ነሽ? ደህና ነሽ? ሁሉ ሰላም አለ? በጣም ይመስገን። ነበር ታለቀኝ ቻፕሬት አፈኝ ነበር አቻኩ እየጠራሁሽ ወጣ። ለምን መሰለሽ ትናንትና በተፈጠሩት ነገሮች እኔና እሷ መሀል ላይ አንዳንድ ክፍተት እየፈጠረ ነው ያለው እና ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረብሽ ነው ያለሽው እና ያለው ነገር እውነታውን እንድትነግሪያት ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። ምንድነው ማለት? ትናንትና ያወራሽኝ ነገር አለ አይደል? ለኔ ትናንት ያወራሽኝ ቀልዱ ማለት ነው። የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባትና ትክክል እንዳልሆነ እንትን እያለች ነው ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው እንችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስለ እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንጻር ነው ይሄን ነገር እንትን ልትይቻልሽው? ምን ልል ይቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ። ስለዚህ ያንተ ህይወት እንዳይበጠበጥ ብዬ ያንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቀው አልችልም።